ከ180 በላይ የሲቪል ማህበረሰብ ድርጅቶች በሰባተኛው ሀገራዊ ምርጫ ለመሳተፍ ፈቃድ ማግኘታቸው ተሰማ። በሰባተኛው ሀገራዊ ምርጫ በመራጮች ትምህርትና በምርጫ ታዛቢነት ለመሳተፍ ከ180 በላይ የሲቪል ማህበረሰብ ድርጅቶች ፈቃድ ማግኘታቸውን የሲቪል ማህበረሰብ ድርጅቶች ባለስልጣን አስታውቋል። የመረጃ ይፋ የተደረገው የካቲት 26 እስከ የካቲት 28 ቀን 2018 ዓ.ም የሚካሄደውን የሲቪል ማህበረሰብ ድርጅቶች ሳምንትን አስመልክቶ በዛሬው ዕለት በተሰጠ ጋዜጣዊ መግለጫ ላይ ነው። የባለስልጣኑ ምክትል ዋና ዳይሬክተር አቶ ፋሲካው ሞላ እንደገለጹት ድርጅቶቹ በምርጫው ሂደት ውስጥ ያላቸው ሚና ለዲሞክራሲ ስርዓት ግንባታ ወሳኝ ነው ብለዋል። ከ180 በላይ ድርጅቶች በዋናነት በመራጮች ትምህርት፣ በምዝገባ ሂደትና በታዛቢነት እንዲሳተፉ ተለይተዋልም ተብሏል። በምርጫ ዙሪያ እንዲሰሩ የሚፈቀድላቸው ሀገር በቀል ድርጅቶች ብቻ መሆናቸውንና ከብሔራዊ ምርጫ ቦርድ እውቅና ፈቃድ ማግኘት እንዳለባቸው ባለስልጣኑ አሳስቧል። ምርጫው ሰላማዊ፣ ነጻና ተአማኒ እንዲሆን ድርጅቶቹ የሚጠበቅባቸውን ኃላፊነት እንዲወጡ የሚያስችል እቅድ ተዘጋጅቶ በ14ኛው የባለስልጣኑ ጉባኤ ላይ ውይይት ተደርጎበታል ተብሏል። በቅርቡ በሚከበረው የሲቪል ማህበረሰብ ድርጅቶች ሳምንት ላይ በምርጫው ሂደት ዙሪያ የፓናል ውይይት እንደሚካሄድም ተገልጿል። ምርጫው ፍጹም ዲሞክራሲያዊ በሆነ መንገድ እንዲጠናቀቅም የሲቪል ማህበረሰብ ድርጅቶች ያላቸውን አቅም ተጠቅመው እንዲንቀሳቀሱ ባለስልጣኑ ጥሪ አቅርቧል። የወባ በሽታን ለመከላከል የሚያስችል የሞለኪውላር ክትትል ጥናት ተጨባጭ ውጤት እያሳየ ነው ተባለ። ወባን በተሻለ ሁኔታ ለመዋጋት የሚያስችል ተጨባጭ ማስረጃዎችን ለማግኘት የታለመው የሞለኪውላር ክትትል ተነሳሽነት ውጤታማ መሆኑ ተነግሯል። የአፍሪካ ቀንድ የወባ ሞለኪውላር ክትትል ዓመታዊ የግምገማ ስብሰባ በተካሄደበት ወቅት የጤና ሚኒስትር ዶክተር መቅደስ ዳባ እንደገለጹት ይህ የክትትል ተነሳሽነት ወባን ለመከላከል ጥቅም ላይ የሚውሉ ሳይንሳዊ ማስረጃዎችን አስገኝቷል። በአሁኑ ወቅት በአንዳንድ የሀገራት የወባ በሽታ መጨመር ቢታይም በተሰራው የተቀናጀ ስራ ተስፋ ሰጪ ውጤቶች የተመዘገቡ መሆኑን ሚኒስትሯ ጠቁመዋል። ዶክተር መቅደስ አክለውም የወባ ክትባት በኢትዮጵያ መሰጠት መጀመሩ በሽታውን ለመከላከል በሚደረገው ጥረት ውስጥ ትልቅ ምዕራፍ መሆኑን ገልጸው በጥናቱ የተገኘው መረጃ ለፖሊሲ ዝግጅትና ለሕክምና ግብዓቶች ስርጭት ከፍተኛ ጠቀሜታ እንዳለው አጽንኦት ሰጥተዋል። የአርሞር ሃንሰን የምርምር ኢንስቲትዩት ዋና ዳይሬክተር ፕሮፌሰር አፈወርቅ ካሱም በበኩላቸው በሳይንሳዊ ግኝቶች ላይ ተመስርቶ ውሳኔ ለመስጠት የሚያስችል ሳይንሳዊ አማካሪ ኮሚቴ መቋቋሙን አስታውቀዋል። ይህም ለወባ በሽታ ብቻ ሳይሆን ለሌሎች የህብረተሰብ ጤና ስጋቶች ፈጣን ምላሽ መስጠት የሚችል ጠንካራ የጤና ስርዓት ለመገንባት እንደሚያግዝ ተገልጿል። በአመታዊ ግምገማው ላይ ከተለያዩ ሀገራት የተውጣጡ ሳይንቲስቶችና አጋር ድርጅቶች መሳተፋቸውን ጤና ሚኒስቴር አስታውቋል። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን የትራፊክ መጨናነቅን በ20 በመቶ መቀነሱን አስታወቀ። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን በቴክኖሎጂ የተደገፈ አሰራርን በመተግበር የከተማዋን የትራፊክ መጨናነቅ በ20 በመቶ መቀነስ መቻሉን አስታውቋል። ባለስልጣን መስሪያ ቤቱ በዋርካ የውይይት መድረክ ላይ እንደተመለከተው ተቋሙ ያከናወናቸው ያሉ ተግባራት ከተማዋን ስማርት ሲቲ ለማድረግ ከተያዘው ግብ ጋር የተቆራኙ መሆናቸውን አስታውቋል። በውይይቱ ላይ ከተጠቀሱት ዋና ዋና ቁጥራዊ ስኬቶች መካከልም ከኮሪደር ልማት ጋር ተያይዞ በአንድ አመት ውስጥ ከ420 ኪሎ ሜትር በላይ የምህንድስና ስራዎች መከናወናቸው ተጠቅሷል። እንዲሁም በየአመቱ ከ10 እስከ 15 በመቶ ይጨምር የነበረውን የትራፊክ አደጋ ባለበት በማቆም በ5 በመቶ መቀነስ መቻሉንና የአሰራር ስርዓቱን ወደ ዲጂታል በመቀየር በአመት እስከ 20 ሚሊዮን ብር የሚደርስ የህትመት ወጪ መቀነስ መቻሉን ባለስልጣኑ ገልጿል። በግንዛቤ ስራዎች የታገዘ ቁጥጥር በመደረጉ የደንብ ተላላፊዎች ቁጥር በ200 ሺህ ቅናሽ አሳይቷል ተብሏል። እንዲሁም በዘመናዊ የፓርኪንግ አሰራር 411 ማህበራትን በማደራጀት ከ1000 በላይ ለሚሆኑ ወጣቶች ስራ ይጀምራል ብለዋል።
በዝርዝር ወደምንመለከተው ጉዳይ ስናቀና የቤተሰብ እቅድ አገልግሎትና የስነ ተዋልዶ ጤና ዝቅተኛ ሽፋን ያለባቸው አካባቢዎች መለየታቸው ተነግሯል። ሶማሌ፣ አፋር፣ ጋምቤላና ደቡብ ኢትዮጵያ ክልሎች ዝቅተኛ የስነ ተዋልዶ ጤና ሽፋን እንዳላቸው ተመላክቷል። በዚህም የአካባቢው የክትትል ምክር ቤቶች በጀት እንዲመድቡ ጠይቋል። ሄለሙላት ተጨማሪ አላት። የተዋልዶ ጤና አገልግሎትን ዘላቂ ለማድረግና ህብረተሰቡ ዘንድ ተደራሽ ለማድረግ ያለመ የማህፀንና ጽንስ ሐኪሞች ማህበር መድረክ ተካሂዷል። በዚህም የእናቶችና የህፃናት ሞት ቁጥር ከ15 ዓመት በፊት ከነበረው መቀነሱና የተዋልዶ ጤና አገልግሎት ሰጪ ድርጅቶች ማህበራት ዋና ስራ አስኪያጅ አበበ ከበደ ተናግረዋል። የእናቶችና የህፃናት ሞት ቁጥር በፊት ከነበረው ከ10-15 ዓመት በፊት ከነበረው ሲግኒፊካንት በሆነ መንገድ ቁጥር ቀንሷል። ይሄ ቁጥር መቀነስ ግን ብቻውን በቂ አይደለም። ብዙ ስራዎች አብረው መሰራት አለባቸው። ለምንድነው አሁን ያለው መንገጫገጭ የሚለውን ነገር ስናይ ይሄ በዓለም አቀፍ ደረጃ የተከሰተው የፋይናንስ ቀውስ ተጽዕኖ አድርጓል። አገራችን ላይ ያሉ ግጭቶች የራሱ የሆነ ተጽዕኖ አድርጓል። ዋና ስራ አስኪያጁ አበበ ከበደ እንደገለጹት ለሞት ቁጥር መቀነሱ ለጉዳዩ ትኩረት መሰጠቱን በምክንያትነት ያነሱልን ሲሆን የቤተሰብ እቅድን በተመለከተ ማንኛውም እናት አቅዳ መውለድ እንዳለባትም ገልጸዋል። አንደኛ የሞት ቁጥር መቀነሱ፣ ሁለተኛ ለጉዳዩ ትኩረት ተሰጥቶ በመንግስትም በሲቪል ማህበረሰቡም በግል ሴክተሩ ሰፊ ስራ እየተሰራ ነው። ህብረተሰቡን ግንዛቤ እያሳደገ የቤተሰብ እቅድ እንግዲህ አንዱና ትልቁ ነገር ማንኛውም በወሊድ እድሜ ላይ ያለች እናት አቅዳ እንድትወልድ ነው የሚፈለገው። ስለዚህ አቅዳ በምትወልድበት ጊዜ አንደኛ በቂ ዝግጅት ታደርጋለች፣ ለጤናዋም በደንብ